ይህ ስራ ደግሞ ይህንን የምትመለከቱትን ቧንቧ በዚች ቁልፍ የሚቆልፍበት መንገድ መፈለግ ነው። በአጭሩ ለቧንቧው ቱ ስቴፕ ኦተንቲኬሽን መስራት። በመጀመሪያ ያሰብኩት ሁሉንም የሚሸፍን 3D ፕሪንት መስራት ነበር። ነገር ግን እቺ ከላይ ያለችው እንደምትነቀል ሳስተውል እቺን እንደ ግብአት ተጠቅሜ መስራት እንደምችል ስለተረዳው የእቃዋን ዳይሜንሽን ለክቼ ሶፍትዌር ላይ ሰራዋት። ቀጥዬ ለእርሷ መሸፈኛ የሚሆን ዲዛይን ከሰራው በኋላ በዚህ መልክ ፕሪንት አድርጌ አወጣኋት። በመቀጠል እነዚህ የተነጣጠሉ ፕሪንቶችን ለማያያዝ ብረት መጠቀም ስለፈለኩ የሰራኋት ቫይስ ላይ ሚስማሩን በማሰር እንዲህ የምፈልገውን ያህል ብረት ከቆረጥኩ በኋላ ቁራጯን በሁለቱ ፕሪንት ባደረኳቸው ቀዳዳ ውስጥ በመክተት እንዲህ በቀላሉ የምትከፈትና የምትዘጋ ክዳን ሰራው። በመጨረሻም ቧንቧው ላይ እንዲህ በቀላሉ አሰርኳት። በቀጣይ ቧንቧዋን በፓስወርድ መዝጋት ስንፈልግ እቺን ከድነን በቁልፍ መቆለፍ ብቻ።